ስማም ይሄ ጉንፋንማ ልክ እንደ ፊንገር ነው ተጣብቆብኛል ለቀቅ ያለው ማለት ነው። ጌታ እኔ ሾካኮች እንዴት ናችሁ? እስኪ ከባልደረባዬ ከፊንገር መልእክት ደርሶኛል። ወዬ ወዬ እኔ ፍንግርግር ፈንጋሪ ወዬ ፊንገርዬ ወዬ ጎርጓሪዋ ሴም ጭንቅላት ሜን ድንቁርቲ ሴም ጭንቅላት ዋው ምቀኝነት አንድ ጋይስ አመማት እኮ ልቧን ድካም ማለት ተጨነቀች፣ ነፍሷ ተጨነቀ። ጋይስ ተጨነቀች እኮ በወደዴ እኮ ነው በወደዴ መደነቅ መታገዝ ትክክል ናት መባል እኮ ነው ሰላም የነሳት። አንቺን 1 ዓመት እንደነሳሽ እኔ እንዳው ደስ የሚለው 1 ቀን ነው ሰላሜን የተነሳሁት ተወደድሽ ብዬ ሰላሜን በ1 ቀን ነው ያጣሁት። አንቺ ዓመቱን ሙሉ እኮ ሰላምሽን አተሻል። ይሄ ሁላ ደጋፊ ይሄ ሁላ ሰው የሚደግፋት ዝንብ ቆሻሻ ላይ አይጠፋም እያልሽ ህዝቡን ሊወደደኝን ህዝብ ዝንብ ነው ስትይ የነበረው አንቺ ነሽ። በጎች እያል ስትሳደብ ነበር። ከብዛት ጥራት እያል ስትሳደብ ነበር አንቺ ነሽ። እቺኑ ለመወደድ አይደል እንዴ እኔን ስቃይን ያበላሽው? እቺን የሰው ፍቅር አገኛለሁ ብለሻል እንዴ? እቺም እኮ ብትሆን ያው ጆርዲ ያለባት የድሮ ታሪኳ የተባለው እኔ እውነቱን ውሸት አላቅም፣ ብቻ ግን በተባለው በድሮ ታሪኳ ሰው ወቀሳትና አንቺን ደጋፊ እንዳላስገኘሽና ደግሞ የድሮ ቀደምተኞቹ የስራ ባልደረቦች እነ እቴቴ እነ ነጭ ቅማል ምናምን የደገፉሽ ለምንድን ነው? ቀጣይ የነሱ ዩቲዩብ እንዳይዘጋ ስለሚፈልጉ ስለፈሯቸው ለአንቺ ደጋፊ መስለው መጡ። ሌላ ምንም እኮ ነገር የለውም። እንዴ ምመጣልሽማ የኔ ፍቅር ራስሽ መስሎኝ ገጥመሻል። ግጠሚ እናቴ ራስሽ መስለሽኝ መልእክት ያደረሽው ሳምንት ሙሉ የተናገርሽኝ ጠብቂ አልሽኝ እኮ እኔ ሌሎቹን አይደለውማ። በስ አልሽ መስቀሉም የላንገትሽ ላይ ግን በስማም አልሽ። እሺ እቺን አጣጥሚያት። እኔ አንቺን ብሆን ማለት ነው በዚህች አያይዤ ያለብኝን የእንደዚህ አይነት አመሌን አስተካክል ነበር። ቆይም አመልሽን ልስማው። ምን ነበረ? ራሴን ለማጥፋት ምናምን ስትል ነበረ። እንደ አማራጭ እሱ እንድትጠቀሙ ጥሩ ነው። እንደ አማራጭ ቤተሰብ አይሻልም? እንደ አማራጭ ኑረሽ ለልጆች እናት ካምሽ ኑረሽ ህይወትን ካላጣጣምሽ መሄድሽ አይከፋም። ኖሮሽ መሄድሽ አይከፋም። ራስሽን አጥፊ እያልሽ ሰውን የምትገፋፊ ቆይ ሌላ ምን አይደለም። ምንሽም የደረቀ ሴት ነሽ። ደግሞ ላንቺ ልዘን እንዴ ለመሃል ሌላም ያረግሻል። ሌላም እንግዲህ ማጸንሽ ይድረግ ማጸንሽ ፍሬ ያዝከ ወደፊት መልሻለሁ። አዳነ ደማንቺ እንደልጅ ይባርክሽ። በጣም ብዙ አንቺ ሻሜታ ቀቀ አንቺ ታሪክ በጣም ብዙ ነውና ይሄንን ስምሽን ይሄንን ጉድፍ ስምሽን አረሚበት አስተካኪበት። አሁን ትንሽ የሰው ፍቅር ሰጠኝ ነው አምጥዩ እቺኑም የሰው ፍቅር ተጠቅሚበትና ይሄ መርዝ ካፍሽ የምትተፊውን አለ አይደል ባፍሽ የምትቀዝኙን እሱን አስተካኪው። እኔ እንደሌላ ጊዜ አይደለም ባንቺ ላንቺ ብቻ አይደለም ዩቲዩብ ላይ የሚመጣው ዩቲዩብ ላይ የሚመጣለውኝም ስትነኪኝ አይደለም ሳትነኪኝ ሁሉ ልረቅጥሽ ሁሉ ይችላል። ዝም ብዬ በጠዋት ተነስቼ ዛሬ ምንድነው ቤት ውስጥ የሆነ የተነካካ ቃል እንዴ ምናምን ወይ ፊንገር ናት ብዬ ሁሉ ልረቅጥሽ ይችላል። ያለሽን እቺን የሰው ፍቅር አገኘው ምትያትን አጣጥሚ። እኔ ላይ 1 ዓመት ሙሉ የቀናሽበትን ገባሻ? እሺ እንደዚህ ሰርጀሪ ወይ ፊንገርዬ አንቺ እውነት አንቺ 2 ቀን ምናምን እንደዚህ ያለሽ ታስታውሻለሽ? እስር ቤት ነው ምናምን ታሰርኩ ነው ለ1 ቀን ምናምን ብለሽ ወጣሽ ቀን ስለሱ አላነሳም በቃኝ ብለሽ እኮ በአጥቢያው እኮ ነው ያገረሸብሽ ማለት ነው። እኔን አታይኝም። አሁንም 1 ሳምንት ናት። መልሰው ህዝቡ ሲረቅጥሽ ደግሞ ተመልሰሽ አፍሽ እንደምትከፍቺ የታወቀ ነው። ኢቭን እንኳን እንዲላልሹ ማለት ነው እንደዚህ ለተናገርሽ እንኳን ኮመንት ላይ እየረገጡሽ ነበረ። ግጠሚኝ እስኪ ሰው ከሞኝ ይማራል። አንቺ ሞኝ ሆነሽ ፍቅርሽን እዛ ፈልጊ። እኔ የስራ ባልደረባሽ ነኝ። የኬኳ ልብስ የሚገዛበት የአንቺ አጥንት ሆድሽ የሚሞላበት የቡርቴ ደሞዝ የሚከፈልበት ነኝ ባልደረባሽ። የምን አባሽ የኔ ፍቅር ነው? አየሽ አይደለ የኔን ደጋፊዎች አይሻ ሰው ምን ያህል እንደሚወደኝ ሂጂባት። አንቺ ምን ጠብቀሽ ነበረ? በዚህች አጋጣሚ አድርገሽ ማለት ነው ደግፈው እኔ ሊሰድቡ ይመስሎሽ ነበር? ፊንገርዬ
አለሽ ባትፈልጊም በግድ እንድትፈልጊ ያደርግሻለሁ። እኔ ቤታ በግድ ቆስቁሼም ቢሆን አለ ብዙ አንቺ ጋር ብዙ አለ። የሰው ሚስጥር ታወጫለሻ። ችግሩ አይደል? የህፃናቶችን የራቁት ፎቶ አለ ምናምን ልታወጪ። ሌላ ምን አለ? እኔ አንቺን አጀንዳ አድርጌ ምን የአርቲስቶች ባለትዳር ልታዋርጃቸው? እነሱማ አፍ የላቸው። ማንም አፍ የለው ወጥቶ አይናገርሽ። አሁንም እኮ እድሜ ለማናትች ጆርዲ ነው ምናምን ትባለው ለእሷ በይ። እሷም የሆነ ነገር ወጣባት ተባለ። በዛ የተነሳ እኛ እንትን አንደግፍም እንደዚህ አይነት ሰው ብለው በዛው ምክንያት አስታከው አንቺን አሉሽ እንጂ ማለት ነው። ይሄኔ እንደዚህ አይነት ምንም ከዚህ በፊት ብሎባት የማታቅ ሰው ቢሆን ኖሮ አልቆልሽ ነበረ። አሁንም ፊንገርዬ እኔ እናት አሁን ቁጭ ብዬ ዝም ብዬ ሳስበው ዝም እንደማለን ያየሁትኝ ዝም ብዬ ማለት ነው። ብድግ ስል ቤታዬ ዝምማ እንዳትይ የሚል ኃይለ ቃል ሆዴ ውስጥ ቡጭ አለ። ትንሽ ስትናገሪ ሰንጥቄ አስፍቼ ቦርቅ አርጌ እንደምናገር ተናገርኩኝ። ቦርቅ አርጌ ውስጤ ነው የነገረኝ። እኔ አይደለሁም ውስጤ ነግሮኛል። ሲቀጥል ደግሞ የኔ ፍቅሮች አንዳንድ ነገር ቪዲዮዎችን ይዤ እመጣለሁ ዩቲዩብ ላይ ማርያምን